ሄሎ ኤቭሪዋን እንዴት ናችሁ? ይህ እንግዲህ የዴሊ ትሬደር ሪካፕ ቻናላችን ነው። በዚህ ቻናላችን እንግዲህ ዊክሊ ፎርካስት አለን፣ ዴሊ ትሬደር ሪካፕ እና የመሳሰሉ ነገሮችን የምናቀርብበት ቻናላችን ነው። እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን የተጫናችሁ ቤተሰብ መሆን ትችላላችሁ። ሌትስ ጎ ፋሚሊ። እዚህ ጋር እንግዲህ ባለፈው የዛኛው ቪዲዮ ላይ ያያችሁ ልጆች የኚህ ነገሮች ይሄንን ከዚህ ጀምሮ ያለው ሙቭ ተጠብቃላችሁ ብዬ አስባለሁ። ምክንያቱም እዚህ ጋር የዴሊ ብሬከር ብሎካችን ነበረች፣ እሷን አልፎት ሄዶ እዚህ ጋር የዴሊ እንደምታዩት እችኛዋ የዴሊ ኦርደር ብሎክ ላይ መጥቶ ሚቲጌት አድርጎልን ነበረ እና ከሱ ወደ ታች ነበረ ሙቭ ሲያደርግልን የነበረው። እንደምታዩት ሙሉ ቤሪሽ ትሬንድ ይዞ ነበረ ሲሄድ የነበረው እና ይህ የዴሊ ካንድላችን ነው። ቀጣ ቪዲዮን አናርዝመው ወደ 1 አወር እንሂድ። ምክንያቱም 4 አወር ላይ ምንም ክሊር የሆነ ነገር የለም ነበረ፣ ምንም ኪ ሌቭል አልነበረውም። ለዛ ነበረው ወደ 1 አወር ካንድላችን የምንሄደው። 4 አወር ላይ ክሊር ካሉ ነው ወደ 1 አወር ሄደን የሚሆነውን እናያለን ማለት ነው። ቅድም ባይዜ ቲፒ ሂት ሲያደርግ ምናምን ነገር ቪዲዮ እየሰራው ነበረ፣ ድምፁ ጥሩ አልነበረም። ለዛ ነው እንደ አዲስ እየሰራሁት ያለሁት ይሄን ቪዲዮ እና እንደዚህ እንግዲህ ከዚህ የጀመረ የወረታች ነው የወረደ የነበረው። ሰኞ አሪፍ ሙቭ ነበረ፣ ነገር ማክሰኞ ዜና ምንም ስላልነበረ እንደዚህ አይነት ሳይድ ዌይ ነበር ሲሄድ የነበረውና በስተመጨረሻም እቺ የመሰለች የ1 አወር ኪ ሌቭል ኦር ደግሞ ፌር ቫልዩ ጋፕ ሰጥቶ ነበር። እቺን ፌር ቫልዩ ጋፕ ቀድሞ ሚቲጌት አድርጎት ስለነበረ ኒውዮርክ ፒኤም ላይ ኤዚያን ሴሽን ሃይ እስኪወሰድ ኦፍ ደግሞ እችኛዋን የምታዩት የ1 አወር ኦርደር ብሎክ ሚቲጌት እስኪያደርጋት ነበር ስጠብቅ የነበረው። እናም ወደ 5 ሚኒት ካንድላችን እንሂድ። 5 ሚኒት ካንድል ላይ ነበረ ኢንትሬንስ ስታፍ ስፈልግና አስጠብቅ የነበረው። ምክንያቱም ያው የለንደን እንደተከፈተ ቀጣ የምናገኘው ሞር ከ1 ሚኒት የተሻለ ነገር ይኖረዋል። 1 ሚኒት ለኤክስተርናል ኢንተርናል 1 ሚኒትም ብንጠቀም ሞር አሪፍ ነው። ይሄ ግን ገና ሴሽን ሊኩዊዲቲ ተወስዶ ምናምን ነገር ፕላስ ደግሞ እዛ ጋር የ1 አወር ብሬከር ላይ ገብቶ እስኪወጣ ነው እየጠበቅን ያለ ነው እና ለዛ ነው እንግዲህ በዚህ ኔትወርክ ነው ይህንን ሁሉ ነገር ተቋቁመን። ኢትዮጵያ ትሬደሮች ግነት ብዙ መሸለም ያሉብን ነገሮች ሳይኖሩ አይቀርም። አስቡት ከቴሌ እና ከሳፋሪኮም ኔትወርክ ጋር እንደዚህ እየተዋጋን እና እንደምታዩት እንግዲህ እዚህ ጋር ኢንትሬነርስ ይኸውና ይሄ የሴሽኑ ሊኩዊዲቲ ሃዩ ነበረ። ፕላስ ደግሞ እዚህ ጋር የ1 አወር ኦርደር ብሎክ አለን። እንደምታዩት በጣም ኃይለኛ ሙቭ ነበር ሲያደርግ የነበረው። ይሄኛው ቼንጅ ኦፍ ካራክተር ወደ ማርኬት ስትራክቸር ሺፍት አድርጎልናል። እዚህ ጋር ኢንትሪ ልገባው ነበረ፣ ነገር ግን ይሄ እንደምታዩት እዚህ ጋርም ሌላ ፌር ቫልዩ ጋፕ ስለነበረ እዚህ ድረስ ከመጣ ወደ ስቶፕ ሎስ የመጠጋት ፕሮባቢሊቲው ከፍ ይላል። ምክንያቱም ያን ያለ ሪስክ ማድረግ አልፈልግም። በየትኛውም ትሬዶች ላይ የራሴ የሆነ ሪስክ ማኔጅመንት አለኝና እነዛን ትሬዶች አሁን ለምሳሌ 1% ከሆነ ማጣት የሚችለው 1% ውስጥ ከሚሆንበት ድረስ ነው የማደርገውና ቢያንስ እስከዚህ ጋር ከሆነ 1% በቃ ከዚህ በላይ አልሄድም። ምክንያቱም ህግ መከተል አለብኝ። እንደምታዩት እዚህ ጋር ትልቅ የሆነ የ5 ሚኒት ፌር ቫልዩ ጋፕ ሰጥቶን ስለነበረ እኔ ያደረኩት እችኛዋ የምታዩት ላስት ቤሪሽ ካንድል ኦር ዳውን ካንድሏን እሷን ነበረ በቦዲዋ ጋር ያው ቦዲዋ በጣም ትንሽ ነው ግን ቢሆንም ቦዲዋ ላይ ነበረ ኢንትሪ ያደረኩት እዚህ ጋር። ከዛ ከዚህ ከ5 ሚኒት ስዊንግ ከፍ ብዬ ትንሽ ጠጋ ብዬ ነበረ ያደረኩት። ያው እንደዛ ያደረኩበት ምክንያት ደግሞ ፕላስ እዚህ አካባቢ ቢመለስ እንኳን እንትን አለ ምራው ያው ስፕሪዱ አለ። እኔ ብዙ ጊዜ
ፓርሻል የማልወስድበት ምክንያቶች አያችሁ አይደል? ወደ ኢንትሬ በጣም ብዙ ጊዜ ተደጋግሞ ይመጣል። ይሄ ደግሞ በጣም ከብዙ የትሬዶች ጆርናል በኋላ ያመጣሁት ነገር ነው። በፊት ወደ ኢንትሬ ተመልሶ ሲመጣ የፈጠነ ነበረ ብሬክ ኢቭን ማደርገው፣ ግን እያዩዋቸው በጣም ብዙ ትሬዶች እንደዛ እኔን ወደ ብሬክ ኢቭን እያስወጡኝ፣ መጨረሻ ላይ ግን ቲፒ ሂት ሲያደርጉ ነበረ ምናምን ነገርና ለዛ ነው የማልወጣው። በቃ ሎስ ነው ወይም ደግሞ ፕሮፊት ነው። አሁን ላይ የኔ እንትኖች እንደዛ ናቸው። እንደዛ ያለው ሻርፕ 15 ለማምጣት እየጣርኩ ነው። ምክንያቱም ቲፒ 15 ነው። እንደዚህ አካባቢ ነበር እና እንግዲህ በብዙ እንትኖች የመጣ ነው እንጂ ብዙ ጊዜ እኔንም በብሬክ ኢቭን አስወጣኝ ብዙ ጊዜ ሎስ የሆንኩባቸው ቲፒ ሂት ያደረገባቸው ብዙ መንገዶች ነበሩ። ይህንን እንግዲህ ቀጥታ ቲፒ ሲነካ ቪዲዮ እየሰራሁላችሁ ነበር፣ ነገር ግን የድምጽ ጥራቱ ልክ አልነበረም። ለዛ ነው ያው ድጋሚ ነው የሰራሁት። ሙሉ ኢነርጂን አጥቻለሁ። በጣም ነበር እዛ ቪዲዮ ላይ ብዙ ነገር ሳውራ የነበረውና ለዛ ነው። ይሄን ይመስላል የዛሬው ትሬዳችን። ነገ እንግዲህ አይታወቅም። አሁን ወደ ዴሊ ፌር ቫልዩ ገብቷል። ያው አሁንም ቤሪሽ ሞመንተም ነው የምንጠብቀው። ነገር ግን ቢሆንም ብዙ ነገሮች አሉ እዚህ ጋር ብዙ የዋን ሀወር ፌር ቫልዩ ጋፖች አሉ። የትኛው እንደሚከበር አናውቅም። የነገን ሙቭ አይተን ከቻለን ሴሽን ሊኩዊዲቲ ሲወሰድ ልክ እንደዛሬው አይነት ትሬድ ልንገባ እንችላለን። እንግዲህ እወዳችኋለሁ። እስከ ቀጣይ ትሬድ በሰላም እንገናኝ። ፒስ አውት።